አህለል እግር ኳስ በታሪክ ተመልሷል። ዛሬ ደግሞ የምናየው የአትሌቲኮ ማድሪድ ሎጎ ይሆናል። ሰናይ ምክትታ ሊሆንላችሁ። ስለ ስፔን እግር ኳስ ሲነሳ የብዙዎች አእምሮ ውስጥ የሚመጡት ሪያል ማድሪድ እና ባርሴሎና ቢሆንም በማድሪድ ከተማ ውስጥ ለነጻነቱ፣ ለድሆቹ ማህበረሰብና ለሰራተኛ ማህበረሰብ የሚጮህ ሌላ አንድ ታላቅ ኃይል አለ። እሱም አትሌቲኮ ማድሪድ ይባላል። ይህ ክለብ ሜዳ ላይ በሚያሳየው አስፈሪና ተፋላሚ ባህሪው ቢታወቅም ዛሬ የምናየው ግን ደረት ላይ የጥፎት ያለው አርማ ምስጢር ነው። የሎስ ኮልቾኔሮስ ፍራሽ ሰሪዎች አስገራሚ አርማ ምስጢር ውድ እስኪትሉ ድረስ እናየዋለን። ላይክ፣ ሼር፣ ሰብስክራይብ ከእናንተ የሚጠበቀው ስራ ነው። ወደ ቪዲዮ። አንደኛ የድብና የዛፍ ምስጢር እናያለን። የአትሌቲኮ ማድሪድ አርማን ስታይ መጀመሪያ አይንን ውስጥ የሚገባው በአንድ ዛፍ ላይ የተንጠለጠለ ትልቅ ድብ እንደሆነ ይታወቃል። ይህ ምልክት ዝም ብሎ የመጣ ሳይሆን ከማድሪድ ከተማ ምስረታ ጋር የተያዘ የ700 ዓመታት ታሪክ አለው። ታሪካዊ እውነታ በመካከለኛው ዘመን ወይም በ13ኛ ክፍለ ዘመን አካባቢ ማድሪድ አሁን እንዳለችው ኮንክሪት ከተማ ሳትሆን በዱር እንስሳት፣ በትላልቅ ዛፎች እና በድቦች የተከበበች ትልቅ ጥቅጥቅ ያለች ደን ነበረች። በአካባቢው የሚኖሩ አዳኞች እና ነዋሪዎች ከተማዋን የሚገልጽ ምልክት ድቡ ሲፈልጉ ድብ እና ጆሪ ዛፍን መረጡ። ዛሬ ወደ ማድሪድ ከተማ ብትሄዱ የከተማው መሃል በሆነው ፑርታ ዴል ሶል አደባባይ ላይ የዚህ ድብ እና ዛፍ ትልቅ ሐውልት ታገኛለህ። አትሌቲኮ ማድሪድ ይህንን ምስል በአርማው ላይ ያደረገው በአንድ ትልቅ መልእክት ለዓለም ለማስተላለፍ ሲሆን ሪያል ማድሪድ የነገስታት እና የሀብታሞች ክለብ ሊሆን ይችላል፣ እኛ ግን የማድሪድ ከተማ ትክክለኛ የደም ስርና የህዝብ ተወካዮች ነን የሚል የኩራት መገለጫ ነው። ሁለተኛ፣ ሰባቱ ምስጢራዊ ከዋክብት። በአርማው ሰማያዊ ጠርዝ ላይ በግማሽ ክበብ የተቀመጡ 7 ነጭ ከዋክብቶች አሉ። ብዙ ሰዎች እነዚህ ከዋክብት ክለቡ ያገኛቸው ዋንጫዎች ወይም ስኬቶች ያመለክታሉ ብለው ያስባሉ። ነገር ግን ይህ ፍጹም ስህተት ነው። እነዚህ 7 ከዋክብቶቹ በሳይንሱ ኡርሳ ሜጀር ወይም በሀገራችን አጠራር የቀንድ ከዋክብት የሚባል ህብረ ከዋክብት ስብስብ ያመለክታሉ። ይህ የከዋክብት ስብስብ በቅርጹ ድብ ይመስላል። የከተማዋ መስራቾች በሰማይ ላይ ያለውን የድብ ከዋክብትና በምድር ላይ ያለውን ድብ በመገናኘት ለማድሪድ ከተማ አስተዳደር አርማነት ተጠቅመውታል። አትሌቲኮም የከተማዋ ክብር ለመጠበቅ እነዚህ 7 ከዋክብቶች በአርማ ላይ አስቀምጠው ይታያል። ሶስተኛ፣ ቀይና ነጭ ሸርተቴዎች እና የፍራሽ ሰሪዎች ታሪክ። የአትሌቲኮ ማድሪድ ማሊያ የአርማው መሃል በቀይና ነጭ ሸርተቴዎች የተሞላ እንደሆነ ይታወቃል። ክለቡ ይህንን ቀለም የተጠቀመበት በጣም አስቂኝና የሚገርም ታሪክ አለው። የመጀመሪያው ቀለም አትሌቲኮ ማድሪድ በ1903 ዓ.ም ሲመሰረት የክለቡ መስራቾች የባስክ ተወላጅ የነበሩ የሕክምና ተማሪዎች ነበሩ። ክለቡ የጀመሩት እንደ አትሌቲኮ ቢልባኦ ቅርንጫፍ አድርገው ስለነበር ማሊያቸውም ልክ እንደ ቢልባኦ ሰማያዊና ነጭ ነበር። በ1911 በወቅቱ ስፔን ውስጥ ጥራት ያለው የማሊያ ጨርቅ ማግኘት ውድና ከባድ ነበር። 1911 ክለቡ ማሊያ ለመቀየር ሲያስብ በወቅቱ በስፔን ሀገር በጣም ርካሽ እና በየቦታው የሚገኘው ጨርቅ የፍራሽ ጨርቅ ነበር። ይህ ጨርቅ ደግሞ ቀይና ነጭ ሸርተቴ ነበር። ክለቡ ወጪ ለመቆጠብ ሲል የፍራሽ ጨርቆችን እየገዛ ማሊያ መስፋት ጀመረ። ይህንን ያዩ የከተማዋ ሰዎች ክለቡን ሎስ ኮልቾኔሮስ ወይም የፍራሽ ሰሪዎች ብሎ በቀልድ መልክ ጠራቸው። አትሌቲኮዎች ግን በቅጽል ስሙ ከማፈር ይልቅ የሰራተኛውና የድሃ ማህበረሰብ መገለጫ አድርገው በኩራት ተቀበሉት። ዛሬም ድረስ አርማው ላይ ያለው ቀይና ነጭ ያንን ታሪክ ያስታውሳቸዋል። ሰማያዊ ወይም ትራያንግል ከላይ ከዋክብቱ የተቀመጡበት ሰማያዊ ቅርጽ ክለቡ ከየት እንደመጣ የሚያሳይ የታሪክ ማህደር ነው። አትሌቲኮ ማድሪድ የራሱን ነጻነት አውጆ ከባርሴሎና እና ከሪያል ማድሪድ እኩል ከመፎካከሩ በፊት መነሻው የአትሌቲኮ ቢልባኦ ልጅ እንደነበር ሁልጊዜም ለታሪክ ምስክር እንደሆኑ ያንን ሰማያዊ ቀለም በአርማው ላይ አስቀርቶታል። በሚቀጥለው ቪዲዮአችን ደግሞ የትኛውን የዓለም ክለብ ሎጎ ምስጢር እንድንፈትላችሁ ትፈልጋላችሁ? ኮሜንት ላይ አስፍሩልን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁ አትርሱ። ቻናላችን ስለተከታተላችሁ እናመሰግናለን። በሌላ ቪዲዮ እስክንገናኝ ቻው ቻው። ሰናይ ሳምንት።